በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የማተብ ሚዲያ ተከታታዮቻችን እንደምን አላችሁ? በዛሬው መሰናዷችን በኃያሉ ፈጣሪያችን በእግዚአብሔር የተሳለቁ ሰዎች አሉን? ምንስ አጋጠማቸው የሚለውን እንመለከታለን። የፈጣሪ መለኮታዊ ኃይል በመዘንጋት የተዳፈሩ በሀብት በዝና በምድራዊ ዕውቀታቸው የተመኩ ሁሉ መጨረሻቸው አያምርም። እኛ ግን አንድ አምላክ ፈጣሪ እግዚአብሔር ሁሉን የፈጠረ አልፋና ኦሜጋ ትናንት የነበረ ዘላለም የሚኖር ከአንድ ከሱ በስተቀር ነጋችንን መወሰን የማንችል ደካማ ፍጥረታት መሆናችን እናምናለን። መጽሐፍ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት እንደሆነ በተነገረን መሰረት አንድ ፈጣሪያችን እናከብራለን፣ እናመልካለን። ራሳቸውን ከፈጣሪ የበለጠ ብልህ አድርገው የሚቆጥሩና በአምላክ ላይ ለማላገጥ የሞከሩ ነገር ግን ያለ ጊዜው የተቀጠፉ አንዳንድ ታዋቂ ሰዎችን በዝርዝር እንሆ። አንደኛ፣ ጆን ሌኖን። ጆን ሌኖን ከ1933 እስከ 1973 ዓ.ም በእንግሊዝ ታዋቂ የነበረ ዘፋኝ ነው። ዘ ቢትልስ የሚባለው ታዋቂው ባንድ መስራቾች መካከልም አንዱ ነበረ። በአንድ ቃለ ምልልስ ወቅት በትዕቢት ተሞልቶ ክርስትና ይሄዳል፣ ይጠፋል፣ ከዚህ ዓለምም ይቀነሳል ብሎ ፎከረ። ፈጣሪንም ከግለሰብ ጋር አወዳድሮ ለመሳለቅ ሞከረ። ዘፋኙ እኔ ከኢየሱስ በላይ ታዋቂ ነኝ በማለትም አልባሌ ነገርን ተናገረ። ነገር ግን ብዙም ሳይቆይ በ6 ጥይት ተደብድቦ ያለ ዕድሜው ተገደለ። ሁለተኛ፣ ታንክሬዶ ኔቫስ። ታንክሬዶ ኔቫስ በ80ዎቹ ላይ ድንቅ የተባለ ብራዚላዊ ፖለቲከኛ ነበረ። ታዲያ በወቅቱ የፕሬዝዳንትነት ምርጫ ለማካሄድ ብራዚል ሽርጉድ በምትልበት ጊዜ ኔቫስን በተወከለበት ፓርቲ የምረጡኝ ቅስቀሳውን ያጧጡፎ ገባ። ነገር ግን ኔቫስ አንደበቱ እግዚአብሔርን የሚዳፈር መርዛም ቃል እንዲህ ሲል ተናገረ። 500,000 ድምጽ ካገኘው እግዚአብሔርን ቢሆን ከስልጣኔ ሊያነሳኝ አይችልም አለ። ታዲያ ቀጥሎ የተከሰተው ጉዳይ እግዚአብሔር በዙፋኑ ላይ ያለና ፍርዱም ከባድ መሆኑን የሚያሳይ ነበር። በእርግጥ ኔቫስ የተመኘውን ድምጽ አገኘ፣ ምርጫውንም አሸነፈ። ይሁንና ግን ለርዕሰ ብሔርነት የሚያበቃውን የቃለ መሐላ ስነ ስርዓት እንኳን ሳያከናውን በትረ መንግስቱን ለመረከብ በዝግጅት ላይ ያለ በሌሊት አልጋው ላይ ሞቶ ተገኘ። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ከእግዚአብሔር ጋር የሚጣሉ ይደቃሉ የሚለው በተግባር ተፈጸመበት። ሶስተኛ፣ አውራጆ ኔቶ። አውራጆ ደሚራንዳ ካዙዛ በመባል የሚታወቅ ብራዚላዊ ዘፋኝና አቀንቃኝ ነበር። ዝናው በመላው ብራዚል የተስፋፋው ባራኦ ቬርባሆ የተባለውን የሮክ ባንድ መሪ ዘፋኝ ከሆነ በኋላ ነበር። በርካታ እውቅናን ያተረፉ ዘፈኖቹ በዋና ዋና የሀገሪቱ የሬዲዮ ጣቢያዎች ይደመጡለት እንደነበርም ይታወቃል። አንድ ቀን ሲጋራ ያጨሰ በንዴት ወደ ሰማይ ወርውሮ እግዚአብሔር ሆይ ይህ ያንተ ተግባር ነውና አጭስ በማለት ኃያሉን ፈጣሪ የዘለፈ። ነገር ግን ብዙም ሳይቆይ በ32 ዓመቱ በሳምባ ካንሰር በጠና ታሞ ሞተ። አራተኛ፣ ካፒቴን ኤድዋርድ ጆን ስሚዝ። በታሪክ ውስጥ እጅግ በጣም ዝናን ካተረፉ መርከቦች መካከል ታይታኒክ አንዷ ነበረች። በታሪክ ውስጥ እጅግ ዝነኛ የሆነችው መርከብ ሚያዝያ 10 ቀን 1912 ዓ.ም ከእንግሊዝ ሳውዛምፕተን በመነሳት ወደ ኒውዮርክ ዩናይትድ ስቴትስ አቀናች። ሚያዝያ 11 ታይታኒክ ከቬርቡግ ፈረንሳይና ከኩዊንስታውን አሁን ኬቭ ከምትባለዋ አየርላንድ በተጨማሪም መንገደኞችን ካሳፈረች በኋላ በአትላንቲክ ውቅያኖስ ላይ ጉዞዋን ተያያዘችው። ሚያዝያ 14 ቀን ከምሽቱ 5:40 አካባቢ ታይታኒክ ከበረዶ አለት ጋር ተላተመች። ፎስተር የተባለ ሰው ከታይታኒክ መርከብ አደጋ ተረፈ። ከዛም በኋላ አንድ ጋዜጣ ላይ ይህንን ተናገረ። በመርከብ ውስጥ ላለ አንድ ሰው ካፒቴኑ እግዚአብሔር ራሱ እንኳን ይህን መርከብ ሊያሰጥመው አይችልም ሲል ምን ያህል ደህንነቱ የተረጋገጠ ስለመሆኑ ለመግለጽ የፈጣሪ መለኮታዊ ኃይል በስላቅ መጠቀሙን ገልጾ ነበር። በሱ ቤት መርከቡ ምን ያህል ደህንነቱ የተጠበቀ እንደሆነ በእርግጠኝነት ማረጋገጡ ነው። ከሁሉም በላይ የሆነው ፈጣሪ ከሱ ፈቃድና ቁጥጥር ውጪ የሆነ ነገር አለመኖሩን በመዘንጋት የተናገረው ነበር። ሆኖም ግን መርከቧ የበረዶ ግግር ጋር ተጋጭታ በአሳዛኝ ሁኔታ ሰጠመች። አራተኛ፣ ማርሊን ሞንሮ። ሞንሮ በ20ኛው ክፍለ ዘመን አጋማሽ ላይ ታዋቂ ከሆኑ የዓለም የወሲብ ምልክቶች መካከል አንዷ ነበረች። ሞንሮ አስቂኝ ይዘቶችን በመጫወትም ትታወቅ ነበር። ቢሊ ግርሃም የተባሉ ሰባኪ ከአንድ ትርኢት በፊት ጎበኟት። ግርሃም እንዲሰብኩላት የእግዚአብሔር መንፈስ እንደላካቸው ነገሯት። እሷም በትዕቢት ኢየሱስ አያስፈልገኝም ብላ መለሰች። ልክ ከአንድ ሳምንት በኋላ ሞንሮ በአፓርታማዋ ውስጥ
ሞታ ተገኘች። ስድስተኛ ሮናልድ ቤልፎርድ። ይህ ዘፋኝ ቦን ስኮት በመባል ይታወቅ ነበር። ቦን ስኮት በአውስትራሊያ እጅግ ዝነኛ ከነበሩ እውቅ አርቲስቶች መካከል ተጠቃሽ ነበር። የሱ ትዕቢት የአልበሙ ስም በተሰየመበት ዘፈን ውስጥ ግልጽ ሆኖ ተንጸባርቋል። አትከልክለኝ፣ እኔ ወደ ሲኦል አውራ ጎዳና ላይ ነኝ፣ የተስፋው ምድር ሲኦልን ልጣራ ቀድሜ እሄዳለሁ እያለ ተሳለቀ። ሲኦል የእግዚአብሔር ሕግጋትን ለሚጥሱና ለበደለኞች የተዘጋጀ ቦታ ነው። ዲያብሎስን ጨምሮ ለእግዚአብሔር ጠላቶች የሚሆን ቦታ እንደሆነ ይታወቃል። ሆኖም ይህ አቀንቃኝ ወደ ሲኦል ለመሄድ እንደጓጓና በመንገዱ እግዚአብሔር እንዳይከለክለው በስላቅ አቀነቀነ። በመጨረሻም ከአንድ ዓመት በኋላ በራሱ ትውከት ታንቆ በመሞት አሟሟታቸው አስከፊ ከሆኑ ሰዎች ተርታ ታሪኩ ተጻፈ። ሰባተኛ እንደ አውሮፓውያኑ አቆጣጠር የ2005 ዓመተ ምህረት የመኪና አደጋ። አንዲት ብራዚላዊት እናት ሴት ልጆቿ ከጓደኞቻቸው ጋር መኪና ይዘው ወደ መዝናኛ ቦታ የሄዱ ነበርና ወደ ልጆቿ እጇን እያወዛወዘች ልጆቼ እግዚአብሔር ከናንተ ጋር ይሁን አለቻቸው። ከልጆቿ አንዷ እናቴ እነሆ መኪናው ሞልቷል፣ እኛ ለእግዚአብሔር ቦታ የለንም አለቻት። ከዚያም ከጥቂት ኪሎ ሜትሮች በኋላ ተሽከርካሪው ተገልብጦ የመኪናው ቅርጽ እንኳ ምን እንደሚመስል መለየት እስኪያቅት ድረስ ሆኖ ሁሉም በዚያው አለቁ። ስምንተኛ ክሪስቲን ሂውት። ታዋቂዋ ጃማይካዊት ጋዜጠኛ ክሪስቲን በዓለም ላይ እንደ መጽሐፍ ቅዱስ አጸያፊ ነገር የለም አለች። አንድ ቀን በሞተር ብስክሌት እየከነፈች ያለች ተገልብጣ ማንነቷን መለየት እስኪያቅት ድረስ በሰዓት ተቃጥላ ሕይወቷ አለፈ። መጨረሻዋም ለቀብር የሚሆን ምንም ከአካሏ ላይ ሳይተርፍ ወደ አመድነት ተቀይራ ተገኘች። ዘጠነኛ ብሩስ ሊ። ብራንደን ሊ በአሜሪካ ውስጥ የተግባር ወይም የአክሽን ፊልም ተዋናይ ነበር። ሊ የሞተው በትጥቅ ብልሽት ምክንያት በአጋጣሚ ከደጋፊ በተተኮሰ ሽጉጥ ነው ይባላል። ይህ የሆነው አምላክ በሌለው ቦታ ውስጥ እግዚአብሔርን የሚያገኘው ቁራ ወይም ዘክራው የተሰኘ ፊልም ሲቀርጽ ነበር። በፊልሙ ውስጥ የኢየሱስ ክርስቶስ ቀልድ የሚልና ኢየሱስ ወደ ሆቴል እየሄደ ነው የሚለውን በሰማህ ጊዜ አስቁመኝ የሚሉ ሐረጎች የተካተቱበት ስራ እየተቀረጸ በነበረበት ወቅት ሊ ፊልሙ ከመውጣቱ በፊት የጀመረውን እንኳን ሳይጨርስ በጥይት ተመቶ ሞተ። አስረኛ ቲሞኒ ትሬድዌል። ቲሞኒ የአካባቢ ጥበቃ የተመለከቱ ዘጋቢ ፊልሞችን ወይም ዶክመንታሪ ሰሪ ነው። በከፍተኛ ሁኔታም የድብ አድናቂ እንደሆነም ይነገርለታል። ትሬድዌል በአንድ ወቅት እንዲህ ብሏል። መመዘኛውን አምላክ ወይም የክርስቲያኖችን አምላክ ይሁን የሙስሊሞችን አላህ አይቻላቅም፣ ነገር ግን በድብ ፊት ስቆም በአምላክ ፊት የቆምኩ ያክል ይሰማኛል በማለት ፈጣሪን ከድብ ጋር በማወዳደር ተዳፈሩ ቃላትን ይናገር ነበር። በመጨረሻም ይህ አሜሪካዊ በድብ ተገድሎ ተበልቷል። አምላኬ ያለው የጫካው አውሬ ፍጥረት መሆኑን እንዲሁም የሰውነት ክብር ያጎናጸፈው ፈጣሪ መሆኑን በመርሳቱ በራሱ በድቡ ተቀጥቶ ሞቷል። 11ኛ ጆርጅ በርናርድ ሾው። ጆርጅ በርናርድ ሾው ታዋቂ የእንግሊዝ ሶሻሊስትና ተች ነበረ። ራሱን አምላክ የለሽ እያለ ይገልጻል። ሾው የኮሜዲ ድራማን በመጫወትም ታዋቂነትን አጥርፏል። በአንድ ወቅት ክፉ ማለት በፈተናና በስህተት አምላክ በምትሉት ነገር የተፈጸሙ ስህተቶች መከማቸታቸው ብቻ ነው ብሏል። ሻውል በቤት ውስጥ ያለውን ዛፍ እየከረከመ በነበረበት ወቅት ከመሰላል ላይ ወድቆ ጭኑ ተሰበረ። በኋላም ቀናትን ከቆየ ኮማ በኋላ ለሞት ተዳርጓል። 12ኛ ጆርጅ ዴኒስ ፓትሪክ ካርሊን። ካርሊን ጥቁር አሜሪካዊ ኮሜዲ ነው። አሜሪካ ውስጥ ተደማጭነት ያለው ኮሜዲ ሲሆን ካርሊን ሁሉንም አይነት ሃይማኖት በግልጽ ውድቅ አድርጎ በእግዚአብሔር እንደማያምን በይፋ ተናግሯል። በተጨማሪም ሃይማኖትን በመንቀፍ በመጽሐፍ ቅዱስ ላይ የተነገሩትን የወንጌልና የብሉይ ጥቅሶችን ባህላዊና እርባና የለሽ በግድ የሚያሳምኑ የህፃን ነገሮች በማለት ተሳለቀባቸው። በመጨረሻም በኮሜዲ ትርኢት ላይ ያለ ከሳምንት በኋላ በልብ ድካም ህይወቱ አልፏል። 13ኛ ዴቭ ዌይን ዊሊያምስ። ዌይን ዊሊያምስ አሜሪካዊ ድምፃዊና በሮክ ባንድ ዳርዊን ፑል ውስጥ መሪ ነበር።
እነዚህ መስመሮች የምናገኝበት የስብከት ግጥሞች ባለቤትም ነበር። ወደ ፍጻሜው ስመጣ እግዚአብሔር የት ነበረ? አእምሮዬን ስስት አምላክ የት ነበረ? ሳላገኝ እግዚአብሔር የት ነበረ? ማንን እንደምተማመን አላውቅም። ልቤ በጥላቻ ተሞልቷል። ለቀልድ ዝግጁ ነህ? ለታላቁ ማታለል ዝግጁ ነህ ወይ? እያለ በአምላክ ላይ የሚሳለቁ የዘፈን ግጥሞችን ጽፏል። ዴቭ የሞተው የባንዱ ንብረት በሆነው ያስጎብኝ አውቶቡስ ውስጥ ነበር። ግለሰቡ እስከ ዕለተ ሞቱ ድረስ ያልታወቀ የልብ በሽታ በድንገት በልብ ድካም እንደሞተ በዜና ተነግሮለታል። 14ኛ ዲዋይን ሪካርዶ። ዲዋይን ሪካርዶ አሜሪካዊ ዘፋኝ፣ ደራሲና ራፐር ነው። በሙያው ትሪፕል ኤክስ የሚባልም ነበር። በአንድ ወቅት ካሁን በኋላ እነዚህ ሁሉ ሰዎች እኔን ያመልኩኛል ብሎ ነበር። በራእይ 19 ምዕራፍ 10 እግዚአብሔርን ብቻ አምልኩ ለሚለው ቃል ይህ ስድብ ነበር። ከአንድ ዓመት በኋላ ግን በፍሎሪዳ በዘራፊዎች በጥይት ተመቶ ሞቷል። 15ኛ ቱፓክ ሻኩር። ቱፓክ ሻኩር አሜሪካዊ ራፐር ነው። በራፕ ሙዚቃው የምንጊዜም ምርጡ አቀንቃኝ መባልም ችሎ ነበር። ሀገራችንን ጨምሮ በብዙ ሀገራት ዜጎች ይወደዳል። እስካሁንም የእርሱን ምስል የተለጠፈባቸውን ቲሸርቶች መልበስ፣ እንደሱ ጭንቅላት ላይ ጨርቅ ሸብ አድርጎ ሱሪን ዝቅ አድርጎ በመሄድ አድናቆታቸውን ይገልጻሉ። አንዳንዶች አሟሟቱን አያምኑም። ስለ አሟሟቱም ግልጽ ያልሆኑ በርካታ ጉዳዮች ይነሳሉ። ቱፓክ በዝናውና በሀብቱ በመመካት በፈጣሪ ላይ በመሳለቅ የሙዚቃ አልበም አዘጋጅቶ ነበር። ነገር ግን የሙዚቃ አልበሙ ለሰው ጆሮ ሳይደርስ ቱፓክ በሰው እጅ ተገደለ። ወገኖች ወይ የሰው ልጅ በዩኒቨርስ ውስጥ ያለውን 5% ብቻ ነው የሚያያቸው። ማየትና ማወቅ ደግሞ የተለያዩ ቢሆኑም፣ ስለዚህ ስለ ቀሪው 95% ምንም ነገር አላየንም፣ እንዲሁም አናቅም። የእግዚአብሔር ቃል በተሰነጠቀ አለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታለሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል የእግዚአብሔር ቃል። በተጨማሪም ቃሉ እንዲህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ወደ ገላትያ ሰዎች ምዕራፍ 6 ቁጥር 7። የእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።